ተለቃቂ ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናችሁ? እንዴት ናችሁ? እግዚአብሔር ይመስገን እኛ አለን። ውብቷ መቀለ ደርሰናል። እዛ ጋር ወደዛ አሳይልኝ አንዴ። መቼም መቀለ መጥቶ ይሄንን ቦታ ያላየ ያልጎበኛ ወይም ደግሞ መቀለ ስትጠራ መጀመሪያ የሚጠራው ቦታ ነው ይሄ እና እዚህ መጥተናል ማለት ነው። ዛሬ እንግዲህ ዋናው የአሸንዳ ባህል ነው ዛሬ። ስለዚህ እንግዲህ የቻልነውን የበዓሉን ድባብ ለማሳየት ለማስጎብኘት በብዙ እንሞክራለን። እኛም እንግዲህ ድባቡን መስለናል ብለን እናስባለን። አሸንዳ ይኸው እንደዚህ መስለናል ብለን እናስባለን። አሸንዳ እና የዘፈን ሰዓት የሰላምታ ሰዓት ነው። በኋላ በደንብ እንዘፍንላችኋለን። እና እናንተ ጋርስ እንዴት ነው በዓል? በድጋሚ እንኳን አደረሳችሁ ለአሸንዳ። ውጭ ሀገር ያላችሁ እንዲሁም የትግራይ ተወላጅ የሆናችሁ ይሄ ትዝታ ያለባችሁ ይኸው እዛ ጋር ህፃናት እያየሁ ነው እና ህፃን እያላችሁ ልጅ እያላችሁ ትዝታ ያለባችሁ እንግዲህ በቀጣይ ዓመት መጥታችሁ እንደዚህ ተቀላቅላችሁ እንደምታከብሩ አልጠራጠርም። ከኛም ጋር እንደምታከብሩ አንጠራጠርም። ያው ብዙዎቻችሁ ሲከፋችሁ አይቻለሁኝና እኔም እኮ በፊት እያላችሁ እንደነበር አውቃለሁ። ስለዚህ እናንተ ደግሞ ያንን ሀዘን ምንድነው እንዳታስተጋቡ ወይም ደግሞ ያንን ሀዘን እንዳታዝኑ እንዳከበራችሁ እንዲሰማችሁ አድርገን የፍቅር ቤተሰቦች ፍቅርን ወክላ የኔ ደግሞ ቤተሰቦች እኔን ወክዬ ተገኝቻለሁ። ስለዚህ ማንም አዝኖ ከፍቶት ማየት አንፈልግም እና ዛሬ እንግዲህ ያለነው ሐውልቱ ጋር ነው። ላይ እንወጣና ትንሽ እዛ ያለውን ነገር እናሳያችኋለን። ከዛም በኋላ ሌላ ቦታ ደግሞ አላሽ እንደሚከበርበት በሰፊው ወደዛ እንሄዳለን። ብቻው ውሏችሁ ከኛ ጋር ይሁን እና አሁን ወደዛ እንሂድ። መልካም ቆይታ። በጣም ነው የሚያምረው። እንዴት እንደሚያምር በጌታ በደንብ አስበላቸው። እንዴት እንደሚያምር ውበቱ የምር በጣም ነው የሚያምረው። በጣም ቁጭ ብዬ ሊሆን ነው። እስቲ ደግሞ ቁጭ ብዬ ሊሆን ጌታን በጣም ነው የሚያምረው። እንዴት ውበቱ በጣም ነው የሚያምረው። ጌታ ቪዲዮ ላይ እንዳየው እኔ ቪዲዮ ላይ እኮ እንደዚህ ያልነበረም መሰለኝ ማለት አነስ ያለ ምናምን እና ደግሞ ነበረ ነው የመሰለኝ ግን አይደለም። በጣም ረጅም ነው።
ግን ስትወጡ ደረጃ ልባችሁን ዝቅ እንደዳገት ማለት እንደ ሄለን ደግሞ ብዙ አትችልም። እኔ ደግሞ የእግር መንገድ አልችልም። ምን ማድረግ ይቻላል እንግዲህ ያው ቆላ ደጋውን ተራራውን የምር እኔ አልችልም መንገድ ያንጫንጫት ያደኩት በእርግጥ እኮ ያው ትንሽ ወጣ ገባ ያለ ቦታ ነው ግን አልችልም። በቃ የዛኔ ራሱ መከራዬ ነበር በበላው መከራዬ ገና ምን ሄድበት ቦታ ስንት ምን ሄድበት ቦታ አለ። ተዘጋጂ ለማለት ያህል ነው አለ ወጌሻ ቤትም ማስተካከል ለማታ ወጌሻ አይ እንዴ አይሰበርም አታዋርችብ። ለማንኛውም ይሄንን ይመስላል ማለት ነው ቤተሰብ እና ቀጣዩም ደግሞ ሰዓቱ ሲደርስ በጊዜው በሰዓቱ የምናሳያችሁ ይሆናል። ቆይ ብዙ ጊዜ እየሸሸችኝ ነው ሄለን። አሸንዳ ዝፈኝልን ዝፈኝልን እኔ አክስሻለሽ ግን ዝፈኝልን ያው እሱም ይሰጥሻል። ግጥም ነው አይደለም የጨፈርሽበትን እንጂ ጨፍሪ እንዴ አንቺ ሻው ባሉን እኔ እናንተ ነው እኔ ጨፍርላችኋለሁ ግን አሁን አይደለም እዚህ አይደለም ሌላ ቦታ ላይ ጨፍርላችኋለሁኝ እና ከዚህ በፊትም ደግሞ ብዙ ላይ ጨፍርላችኋለሁ ትራካ ሰላም ተዲያ ምናምን እዚህ እጨፍርላችኋለሁ። ለከበሩ ሰላም ታቻለሁ እኔ ከአንቺ ከበሩ መምታት ነው አማርኛ ወይ ምቺ ወይ ጨፍሪ እኔ ማመጣው ራስሽ ምቺ በቃ እኔ በኋላ እንገናኛለን እዛ እና እንት በጣም ደስ የሚለው በጣም በጌታ እኔ ወንበር ሳይ ተቀመጪ ነው የሚለኝ። አይኔ እባክህን ወደዚህ እንዳታይ አባት እና አሁን ወደ ቀጣዩ ፕሮግራም እንሄድ ይሆናል። ዲስኮ አበባይ ላይ ደርሰናል። ዞር እያለ የሚያሳያችሁ ይሆናል። ድምጽ ስለማይሰማ ቶሎ ልንገራችሁ ነው። ዘፈኑ ሳይጀምር ጊዜ ነው እና በጣም ነው ድባቡ የሚያምረው። ሴቶቹ እንዴት እንደሚያማምሩ አይቻልም። ካሜራማን ምናምን ከሆነ ማረጋገጫ ተሰጥቶት ነው የሚገባው ማለት ነው እና ብቻ በጣም ነው ደስ የሚለው። በጣም በቃ አላውቅም እንዴት መንፈስ ደስ እንደነገር እንዴት እንደሆነ በደንብ የምናሳያችሁ ይሆናል። በድጋሚ መልካም በዓል ይሁንላችሁ። ቅድም እንዳልኳችሁ ፈታ ያላችሁ
ማለት ሊያማሰኛ አግኝቻለሁ። እዛ ገብተሽ ትመቻለሽ። ከበሮ የመምታት ሱሷ ከፍተኛ ሆኗል። ስለዚህ እዛ ገብተሽ ትመቻለሽ አሁን እና እዚህ ያለውን ድባብ በደንብ አድርጎ የወንዶቹ አቀማመጣቸው ደግሞ ቦታው ራሱ የተዘጋጀበት ቦታ ሁሉም ነገር በጣም ቆንጆ ነው እና ደግሞ ወይ እናሳያችኋለን። በጣም ብቻ ደስ የሚል ነገር አለ። እኛ አሁን ለምሳሌ የሚከበርበት ቦታ አለ ሲባል በቃ ዝም ብሎ የሚከበር ነገር ነው ይመስላል። እዚህ በጣም የተለየ ነው። ፕሮግራሞች ስኬጁል አላቸው ምናምን ነገር እና ብቻ በጣም ነው የሚያምሩት። እና ሊጀመር ነው መሰለኝ፣ ሙዚቃ ሊጀመር ነው መሰለኝ። እንሂድና ያለውን ነገር እናሳያችሁ እንመጣለን። ተመልካቾች